ባላችሁ መሰረት መጥቼላችኋለሁ። እንዴት እንለካ ና እንዴት እንደምትለካ ላሳይ። በዚህ መልቲሜትር እንዴት እንደምትለካ ላሳይ። እሺ ዛሬ መልቲሜትሩን እንለካለን። ዛሬ ባለፈው ባልነው መሰረት መለካት እንጀምራለን። ዳዮድ ላይ አድርገናል ምልክቷል። ይኸው ሲምቦል ዳዮድ ሰሌክት አድርገናል። ዳዮዶቹ ፖዚቲቭ እና ኔጌቲቭ አላቸው ብለናል ባለፈው በትምህርቱ መሰረት። ፖዚቲቭ ጥቁሩ ነው፣ ነጭ ምልክት ያለባት ኔጌቲቭ ነው ብለናል። ኔጌቲቭ የነጭ ምልክት ባለባት ጥቁሩን መልቲሜትራችንን እንይዛለን። ዳዮድን በኔጌቲቭ በኩል እናደርጋለን። ኔጌቲቭ ፖዚቲቭ በፖዚቲቭ ይኸው 517 አንብቦልናል። እዚህ ጋር ፖዚቲቭ ነው እናቀያይራለን። ይኸው ይሰራል። እዚህ ጋር ኔጌቲቭ ነው፣ ይኸው እዛ ጋር 5 ይሰራል። ይሄ ኔጌቲቭ ነው፣ ስለዚህ አቀያይራለሁ። ይኸው ይሰራል። እነዚህ ዳዮዶች አሁን ይሰራሉ ማለት ነው። ዳዮድ ካልሰራ የሚያሳየን ይሄንን ነው። 00 ምልክት ይሰጠናል መልቲሜትራችን ላይ ድፍን 00። እንደዚህ ስትለቁ 00 ሰጠ ማለት ዳዮድ አይሰራም ማለት ነው። ካፓሲተርም ቢሆን በፖላሪቲ ኔጌቲቭ እና ፖዚቲቭ አለው ብለናል። ይሄ ሼድ ያደረገው ምልክቱ ኔጌቲቭ ነው ብለናል። ምንም ሼድ የሌለው ፖዚቲቭ ነው። ቦርዱ ላይም ሼድ ይደረጋል፣ ምልክት ይደረግበታል ኔጌቲቭን። ልክ ለምሳሌ እዚች ጋር ብናይ እቺ ኔጌቲቭ ካፓሲተር ሼድ በተደረገው መሰረት ቦርዱ ላይ ሲምቦሉም ሼድ ይደረጋል፣ ነጭ መስመር እንደምታዩት። ልክ አሁን እዚህ ጋር እነዚህ ዳዮዶች እንደለካ ነው። አይሲ አሁን እዚህ ጋር ስዊቺንግ አይሲውን ስንለካ ያው ሞስፌቱን ስንለካ ነምበር ሰጥቶናል። ቢቃጠል ሾርት ነው 00 ነው የሚሰጠን። 00 ወይም ኮንቲኒቲ ፒፕ የሚል ድምጽ ይሰጣችኋል መልቲሜትራችሁ ማለት ነው ቢቃጠል። አሁን ልክ ይሄ ነምበር ሰጠን ማለት ሰርቷል ማለት ነው። ልክ ፊውዝ ሲሆን አሁን እንደሚሰጠን ኮንቲኒቲ ድምጽ እንይ። አሁን ያው 00 ያው ፊውዝ። ስለዚህ ፊውዝ ላይና ኮምፖነንት ላይ አንድ አይደለም። ፊውዝ ላይ ስንለካ 00 ሰጠን ማለት ፊውዙ ይሄ ፕሮቴክት ማድረግ ይችላል አልተቃጠለም እያለን ነው። ሌሎቹ ላይ 00 ሰጠን ማለት ደግሞ ዳዮድ ላይ ተቃጥሏል ማለት ነው። ስለዚህ ይለያያሉ። አሁን ቫሪስ እዚህ ጋር መለያየት ልዩነት አላቸው ማለት ነው። ልክ እዚህ ጋር ዳዮዶቹ እንድነካ ነው። እነዚህ ፊውዜብል ሬዚስተሮችን ስንለካ 00 ይሰጡናል። ይሄ አይሰራም ማለት አይደለም፣ ይሰራል ነው። ፊውዜብል ሬዚስተር ነው፣ ፕሮቴክተር ስለሆነ እንደ ፊውዝ 00 ማንበብ አለባቸው ማለት ነው። ልክ ነምበሮችን አሁን አይሲዎች ትራንዚስተሮች፣ እነዚህ ትንንሽ ትራንዚስተሮች ስንለካቸው ነምበር ነው መስጠት ያለባቸው፣ ነምበር ማንበብ አለባቸው። አለበለዚያ ተቃጥለዋሉ ማለት ነው። እያቀያየርን እግር በምንለካ ሰዓት ነምበር ማንበብ አለበት። ትራንዚስተሮች፣ ዳዮዶች፣ ዚነር ዳዮድ እነዚህ እንደዚሁም እነዚህ አይሲዎች የተለያዩ አይሲዎች አሉ፣ ሬጉሌተር አይሲዎች፣ እነሱ ነምበር መስጠት አለባቸው። ስንለካቸው በመልቲሜትር 00 ከሰጡ ተቃጥለዋል አይሲዎች ማለት ነው። ኦር ዳዮድ አሁን እነዚህ ሬዚስተር በከለር ኮድ ሬዚስተሮችን ኦም ላይ አድርገን ነው የምንለካው። ኦም ላይ ልክ ስናደርግ እስከ ሜጋ ኦም ድረስ ያነባል የመልቲሜትር። እነዚህ ከለር ኮድ ሬዚስተሮች ሜጋ ኦም ሬዚስታንስ አላቸው። ስንለካ ነምበር ይሰጡናል፣ ስንት ኪሎ እንደሆኑ ወይም ስንት ሜጋ ኦም እንደሆኑ ነምበር ይሰጡናል። አሁን እዚህ ጋር 2.8 ኦም ይላል። ልክ እነዚህ ኪሎ ከሆነ ኬ አርጎ ይሰጠናል። ያው 71 ኬ ኦም ይላል። ልክ እነዚህን የቀያየርን ሰሌክት እያደረግን ነው የምናነበው። ቮልቴጅ ሲሆን ኤሲ ቮልት ልክ ከሶኬት እናገኛለን። ኤሲ ቮልት እንለካለን። ዲሲ አውትፑት ሆኖ ሰከንደሪ ላይ ያሉ ዲሲ ቮልት ኦር ካፓሲተሮች ላይ ዲሲ ቮልቶች እናገኛለን ማለት ነው። በእንደዚህ አይነት መልኩ መለካት እንችላለን። የመልቲሜትር አለካክ ኮፒሊንግ አድርጉት። ባለፈው ያልነውን የብሪጅ ሬክቲፋየርም በቲዮሪ ያሳየን ያላችሁትን በፔፐር እናየዋለን። ዛሬ ዲያግራሙ በፔፐር ስናየው ይሄን ብሪጅ ሬክቲፋየር ኦር ይሄንን ዳዮዶች እንዴት ኮኔክት እንደምናደርግ አሳየን ባላችሁ ምክንያት ተከተሉ። ወደዚህ መጣና አራቱን ዳዮዶች እንዴት ነው እዚህ ውስጥ ያለው ዳዮድ አራቱ ዳዮድ የትኛው አይነት ከየትኛው እንደሚገናኝ እናያለን። ይሄ አሁን ልክ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ እያለ ነው የሚሄደው። እንዴት ነው ዲያግራሙ የሚለውን እናያለን። ዲያግራሙ እንዴት ነው ስንሰራ ልክ አሁን አንድ ዳዮድ አለች እዚህ ጋርም ያው እዚህ ጋር ሌላ ዳዮድ፣ እዚህ ጋር ደግሞ ሌላ ዳዮድ። ልክ እነዚህ ዳዮዶች እንዴት ነው መገናኘት የሚችሉት? አሁን ብሪጅ ሬክቲፋየር ስናረጋቸው እንዴት ነው እነዚህ አራቱ ዳዮድ ብሪጅ ሬክቲፋየር መጀመሪያ እነዚህ ዳዮድ ናቸው። ዳዮድ ሲምቦል ነው። አራቱ ዳዮድ አሁን ስናገናኘው እንዴት ነው የሚሆነውን እኔ ልክ ኢንፑት ሶርስ ይኖረናል ኦልተርኔት ከረንት ኤሲ ሲኖረን ከዛ በኋላ እዚህ ጋር ልክ በምን አይነት ዲያግራም እናስቀምጣለን? በአራት አይነት ዲያግራም ስናስቀምጣቸው ዳዮዶቹን ልክ እዚህ ጋር ሶርስ የሚገባበት አንድ ቦታ ኢንፑት ይኖረናል።
ሌላ ደግሞ እዚህ ጋር አንድ ኢንፑት መግቢያ ይኖራል እዚህ ጋር ማለት ነው። ልክ ዳዮዶቹን አሁን ልክ ሁለቱ የሚገናኙበት ቦታ ላይ እዚህ ጋር ኮመን የሆነ ሴንተር ቦታቸው ላይ አንድ ኔጌቲቭ ዳዮድ ይኖረናል። አንድ እዚህ ጋር የሚገናኝበት ቦታ ፖዚቲቭ ዳዮድ ይኖረናል ላይክ ዚስ። አሁን ይሄንን ሲምቦል ልክ ኢንፑት እዚህ ጋር ኤሲ ኦልተርኔት ከረንት ይገባል ማለት ነው። አንድ ልክ እዚህ ጋር ይመጣና አንድ ዳዮድ እዚህ ጋር አሁን ደግሞ በኔት ነው የሚሆነው። ልክ እዚህ ጋር የምንወስደው ነገር አለ ከነዚህ አሁን ልክ እዚህ ጋር ኢንፑት ኔጌቲቭ ኤንድ ፖዚቲቭ የሚገናኙበት ጋር አንድ ፖይንት ያዝን። ልክ እዚህ ጋርም ደግሞ አንድ እንደዚሁ ልክ እዚህ ጋር አሁን ይሄኛው ፖዚቲቭ ዳዮድ ቢሆን ከዛ እዚህ ጋር የሚገናኙበት ጋር ግን እዚህ ጋር መሆን ያለበት ኔጌቲቭ ነው። አሁን ላይክ ዚስ አሁን ይሄ ነው ብሪጅ ሬክቲፋየር የምንለው። ልክ እዚህ ጋር የሚገናኙበትን አንድ ሴንተር አውትፑት እናወጣ። ልክ እንደዚህ አይነት አውትፑት ይወጣል። እዚህ ጋር እንዳልተገናኙ አስቡት። ይሄንን እንደዚህ አድርገን እናደርገዋለን። አይገናኙም ማለት ነው። ልክ እዚህ ጋር ልክ ፖዚቲቭ እና ኔጌቲቭ የሚገናኙበት ቦታ ላይ ኢንፑት፣ ፖዚቲቭ እና ኔጌቲቭ የሚገናኙበት ቦታ ላይ ኢንፑት፣ ከዛስ ኔጌቲቭ እና ኔጌቲቭ ፖዚቲቭ እና ፖዚቲቭ የሚገናኙበት ቦታ ላይ ምን እንወስዳለን? እዚህ ጋር አንድ አውትፑት እዚህ ጋር እንወስዳለን። ይሄው አውትፑት እዚህ ጋር ይሄኛውን አንወስድም። እዚህ ጋር አውትፑት ይሄው እዚህ ጋር አውትፑት፣ ከዛን ልክ ኔጌቲቭ እና ኔጌቲቭ የሚገናኙበት ቦታ ላይ ሌላ አውትፑት፣ ከዛ ልክ እዚህ ጋር አውትፑቱ ላይ አሁን ይሄንን የገባው ኢንፑት ኔጌቲቭ ኦር ፖዚቲቭ ላይ ከት እያደረገ መጥቶ እዚህ ጋር ብሪጅ ሬክቲፋየር ለማን ነው የሚሆነው? ይሄ ኔጌቲቭ የሚያወጣው በዚህ ጋር ፖዚቲቭ ስለሆነ ለፖዚቲቭ ካፓሲተር እንሰጣለን ማለት ነው። ልክ እዚህ ጋር ፖዚቲቭ ካፓሲተር ይኖራል ማለት ነው። ፖዚቲቭ ካፓሲተር እና ኔጌቲቭ ካፓሲተር ይኖራል ማለት ነው። ልክ እዚህ ጋር አሁን እንዴት ነው የምናየው? ፖዚቲቭ በዚህ ጋር ፓስ ያደርጋል፣ እዚህ ጋርም ፖዚቲቭ ይመጣል። ፖዚቲቭ ካፓሲተር ላይ መግባት አለበት። ልክ እዚህ ጋር ኔጌቲቭ ያልፋል፣ ኔጌቲቭ ያልፋል፣ ኔጌቲቭ ካፓሲተር። ይሄ ለሲኦሲ ተማሪዎች አብዛኛውን ጊዜ በጣም ወሳኝ ነገር ነው። ይሄን ብሪጅ ሬክቲፋየር በዲያግራም ስናየው ይሄን ይመስላል። እዚህ ጋር ልክ ዲያግራም ላይ ስናየው ይሄ ብሪጅ ሬክቲፋየር አራቱ ዳዮዶች የምንላቸው ልክ ይሄን ነው። ኤሲ ኢንፑት አራቱ ዳዮድ የምንለው ይሄን ይመስላል። ኮሜንት ላይ ያልገባችሁ ነገር ካለ ወይም ሌላ እንድሰራላችሁ የምትፈልጉትም ጻፉልኝ። ባለፈው ዲያግራሙ ይሄ ነው። በደንብ ይዩት፣ በደንብ ስታዩት ኔጌቲቭ ፖዚቲቭ፣ እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ፖዚቲቭ፣ ኔጌቲቭ ፖዚቲቭ። አሁን ግራ የሚያጋባችሁ ዲያግራሙ ላይ ዳዮድ ምልክቱ ማታውቁት ከሆነ ዲያግራም ላይ ልክ ይህን ሲምቦል ስታየው ኔጌቲቭ ይሄ ነው፣ ፖዚቲቭ ይሄ ነው ማለት ነው። ስለዚህ ልክ ይሄ ዳዮድ ሼዶ ነው የምታዩት። ዳዮድ እንደዚህ እዚህ ጋር እንደዚህ ሆኖላችሁ የምታዩት ዳዮድ ይሄ ኔጌቲቭ ነው ማለት ነው። ይሄ ፖዚቲቭ ልክ ይሄ ዳዮድ ነው። ይሄን ዳዮድ ነው። እነዚህን ዳዮዶች ነው እንግዲህ ኮኔክት ሆኖ ይሄንን የምናየው ብሪጅ ሬክቲፋየር የምንለው አራቱ ዳዮድ ኢንተግሬት ሆኖ በአይሲ መልክ የሚይዝልን ይሄንን ነው ማለት ነው። ይህ ኢንተግሬት ሰርኪዩት በእንደዚህ አይነት መልኩ ኢንፑት ይሰጠዋል። ኢንፑት ኤሲ ኦልተርኔት ከረንት ልክ ኢንፑቱ ገብቶ ልክ ፖዚቲቭ እና ኔጌቲቭ የሚገናኙበት ቦታ ላይ ኢንፑት ይደርሳል። ልክ እዚህ ጋር ፖዚቲቭ እና ኔጌቲቭ የሚገናኙበት ቦታ ላይ ኢንፑት ይደርሳል። ሁለት ገመድ ማለት ነው አይደል እንዴ? ኤሲ ልክ ኔጌቲቭን ብሬክ እያደረገ እዚህ ፖይንት ላይ ይመጣል። ፖዚቲቭ ብሬክ እያደረገ እዚህ ፖይንት ላይ ይመጣል። ስለዚህ በዚህኛው በኩል ያለው ኤሲ ደግሞ የገባው ይሄኛው ኢንፑት በዚህ ጋር ኔጌቲቭ ብሬክ እያደረገ እዚህ ጋር ይመጣል። በዚህ ጋር ኔጌቲቭ ብሬክ እያደረገ እዚህ። ስለዚህ ሁለቱ ዳዮዶች ኔጌቲቭ የሚያሳልፉበት ቦታ ምን ይወጣል? ኔጌቲቭ ካፓሲተር